እንዴት ከረማችሁ? ሰላም ነው? መልካም። በቅርቡ ከተለያየ የማህበረሰብ ክፍል ጋር በጋራ የምናደርገው ውይይት ስለሚበተን ሰብሰብ ብሎ ዋና ዋና ሴክተሮች ያላቸውን ኮንሰርን ብናዳምጥ ለሚቀጥለው ዓመት እቅድ ግብዓት ብናደርግ ብለን በወሰነው መሰረት ከታች ጀምሮ ውይይት ስታደርጉ ቆይታችኋል። ውይይታችን በጣም ፍሬያማ እንዲሆን የትምህርት ሴክተርን፣ መምህራንን፣ ተማሪዎችን፣ የትምህርት ማህበረሰብን፣ ፖሊሲን ጨምሮ የሚመለከቱ ጉዳዮች ዋናውን ላይን ሼር ቢወስዱ ሌሎች ጉዳዮች አይነሱ ለማለት ሳይሆን ፎከስ ሆነን በትምህርት ጉዳይ ብንወያይ ደግሞ የትምህርት ጉዳይ ብዙ ነገር ይነካል። ወደ 30 ሚሊዮን የሚጠጋ ማህበረሰብ ስላለ ውይይቱ ፍሬያማ መሆን አለበት። የመምህራን ውይይት ደግሞ ለሌሎች ውይይቶችም አርአያ መሆን አለበት። በዚሁ ስፕሪት ነፃ ሆናችሁ ግን አጭር ፕሪሳይስ ኮስችን እንደምትሉት ማለት ነው የሚገባ ያልተደጋገመ እና ዋናውን ጉዳይ ሚስ እንዳናደርግ የሚያደርግ ውይይት እንዲሆን አስቀድሜ ላሳስብ ወዳለሁ። እንደ ሰማሁት ከሆነ ጥቂት ሰዎች እስካሁን የነበረውን ውይይት የመምህራንን ጥያቄ የተደራጀ ጥያቄ ያዘጋጁ ሰዎች አሉ ይባላል። ቅድሚያ እነሱን እንስማና እነሱ ያጎደሉት ነገር ካለ በትክክል ያልገለጹት ጉዳይ ደግሞ ካለ እናንተ ታክላላችሁ። ይሄ ውይይት ግን እዚህ አዳራሽ ያለን ሰዎች ብቻ አይደለም። በብዙ መቶ ሺህ የሚቆጠሩ መምህራን ከዚህ መድረክ ከዚህ ውይይት ጥያቄያቸው እንዲነሳ ሐሳባቸው እንዲነሳ እዚህ እንዳሉ ማሰብ ስለሚፈልጉ እዚህ ያለንን ሰዎች ብቻ ሳይሆን አጠቃላይ ማህበረሰቡን ታሳቢ ያደረገ ውይይት እንዲሆን ተስፋ አደርጋለሁ። በዚሁ አግባብ አስቀድሜ የተደራጀ ጥያቄ ላላቸው ሰዎች ከሰጠው በኋላ እነሱ ባጎደሉት ደግሞ እናንተ ብትሞሉ ይሻላል የሚል ሐሳብ ነው ያለኝ። ክቡር ጠቅላይ ሚኒስትር ካለው ውድ ጊዜ ቀንሰው የመምህራን ጥያቄና አስተያየት ሰምተው ምላሽ ለመስጠት በመምጣቱ በመላው የኢትዮጵያ መምህራን ስም ለማመስገኖት ፈልጋለሁ። በመቀጠል ትናንት ባየናቸው የልማት ስራዎች ስኬት ለሰጡት አመራርና በአዲስ አበባ ከተማ ደረጃ በከተማ አስተዳደሩ የተከናወኑ ድንቅ ስራዎች የከተማውን ከንቲባ አዳነች አቤቤ ከፍ አድርገን ከርሶ ጋር እናመሰግናለን። ከተማ አስተዳደሩ ለመምህራን በተለይ የሰጠው ትኩረት ለሌሎችም ምሳሌ ይሆናል ከሚል ለርሶም እሳቸውም ቤቱ እንዲያመሰግንልኝ እንዲያጨበጭብልኝ ያያችሁት ስለሆነ ከዚህ ቀጥሎ ሰሞኑን ከታች ጀምሮ ሲወያይ ነበር መምህሩ። እኛም አንድ ቀን ሙሉ ወስደን ስንወያይበት ነው የነበረው። 6 ጉዳዮች ለይተናል፣ ግን እኔ ሁለቱ ላይ ብቻ አተኩሬ ለማንሳት እፈልጋለሁ። የመጀመሪያው ያው ከአመጣጥም ከምን እንደሚጀምር ገምታለሁ ክቡር ጠቅላይ ሚኒስትር የደሞዝ ጥቅማ ጥቅምና ምጣኔ ሀብታዊ ጉዳዮችን የሚመለከት ነው። ስለዚህ ዘርዘር አድርጌ ለማቅረብ ያህል የሙያውን ክብር የሚመጥን የኑሮቱን መቋቋም የሚያስችል የመምህራን ማህበር ያሳተፈና በጥናት ላይ የተመሰረተ ደሞዝ ጭማሪም ሳይሆን ማስተካከያ ከወቅቱ ሁኔታ ጋር የሚል አንዱ በጣም በስፋት ሁሉም በሚባል ደረጃ ያነሱት ጉዳይ ነው። በከፍተኛ ትምህርትም በአጠቃላይ ትምህርትም በነገራችን ላይ እዚህ ተሰባሰብነው ከከፍተኛ ትምህርትና ከአጠቃላይ ትምህርት የመጣን መምህራን ነን። ሌላው ከመኖሪያ ቤት መስሪያ ቦታ ጋር የሚያያዝ ነው። እዚህ ጋር በተለይ የዩኒቨርሲቲ መምህራን ተደጋጋሚ ሲነሳ የነበረ እርሶም የሚገነዘቡት አቅጣጫ የሰጡት የሚመስለኝ ግን በብዙ ቦታ ተግባራዊ ያልተደረገ ጉዳይ አለ። ከቀረጥ ነፃ አገልግሎት ጥያቄ ተነስተዋል። ከትርፍ ሰዓት ክፍያ ጋር ተያይዞ የተነሱ ጥያቄዎች አሉ። ከነፃ ሕክምና ጋርም እንደውም
ጡረታ ስንወጣ መምህራን ከደሞዛችን ጋር ቢሆን የሚል ጠንከር ያለ ጥያቄ ቀርቧል። ከፍተኛ ትምህርት መምህራን የደረጃ እድገት አላቸው፣ ግን እነሱን ተጠቃሚ በሚያደርግ አግባብ የሚታይበት ሁኔታ እነዚህ ጠቅለል ተብሎ የተነሳ ጉዳይ ነው። ቢሆን ተብሎ የተነሳው የታክስ ጣሪያ ቢታይልን ዝቅ ቢደረግ የሚል ነው። በዝቅተኛ ወለድ ብድር ማግኘት ብንችል እስካሁን ያልተፈቀደ ዩኒቨርሲቲ መምህራን ቅድም እንደጠቀስኩት መኖሪያ ቤት ጋር ተያይዘው ያለው የትርፍ ሰዓት ክፍያዎች መሻሻያ የተወሰነ መሻሻያ ተደርጓል። ግን ወቅቱን ያገናዘበ ሁኔታ በሆነ ሁኔታ ቢሻሻልና እሱም ከታክስ ነጻ ቢደረግ የሚል ነው። የቤት አበል ድጎማ ነው የሚከፈለው፣ ሙሉ የቤት ክፍያ አይደለም። ከዛች ድጎማም ቀረጥ ትቀነሳለችና እሷም ብትነሳ የሚል ጠንከር ያለ ሀሳብ ቀርቧል። በአጠቃላይ በሁሉም ደረጃ የጎንዮሽ እርከን ጭማሪ ከቅድመ መደበኛ እስከ አጠቃላይ ትምህርት እንደምናውቀው የጎንዮሽ እርከን ጭማሪ ሰንጠረዥ ሲወጣ ሁለት ዓመት ብሎ ይሄዳል። ግን ምንም ወደ ጎንዮሽ ከቆመ ወደ 10 ምናምን ዓመት ሆኖታል ከ94 ዓመት ወዲህ። እሱም ጠንከር ያለ ጥያቄ አለ። ምክንያቱም ሁሉንም አንድ ቦታ ጠቅልሎ ያስቀመጠ አገልግሎት መሰረት ያደረገ አሰራር ውስጥ ነው ያለነውና ማለት ነው። የመምህራን ማትጊያ ስርዓት ፓኬጅ እንዲዘጋጅ በጥናት ላይ የተመሰረተ ለማለት ያህል ነው። ሴክተራችን ብዙ ጊዜ ከሲቪል ሰርቪስ መመሪያ ጋር አዋጆች፣ ደንቦች ጋር ስለሚታይ የሚመጡ ጥያቄዎችን መመለስ አልተቻለም። የመምህርነትን ሙያ ልዩ ባህሪ ሰውም እንደጠቀሱት ሰፊው ማህበረሰብ ክፍል 1/3ኛውን ነው የሚይዘው የትምህርት ሴክተሩ። ያን ያገናዘበ የራሱ ከሲቪል ሰርቪስ ኮሚሽን ወጥቶ የራሱ የመምህራን ኮሚሽን ቲቸር ሰርቪስ ኮሚሽን እንዲቋቋም ይሄ እንደዚህ ዓመት ሆኖታል ጥያቄው ቀረበውና እሱ ቢታይልን ነው አንዱ። ሌላው በዚህ ስር ያነሳ ነው የመምህራን ልጆች ከትምህርት ቤት ክፍያ ነፃ የሚለው ነው። አንድ ሰው ሰርቪስ ከሚሰጥበት ተቋም ለሰርቪስ ክፍያ ማድረግ የለበትም። ስለዚህ ከመደበኛ ጀምሮ እስከ ዩኒቨርሲቲ ድረስ የመምህራን ልጆች ከትምህርት ቤት ክፍያ ወይም ኮስት ሼሪንግ ነፃ የሚሆኑበት ሁኔታ ቢታይልን የሚል በጣም በስፋት ተነስቷል። ሁለተኛ ማነሳው ከትምህርት ግብዓትና መሰረተ ልማት ጉዳዮች ጋር የተያያዘውን ነው። የትምህርት ግብዓትና መሰረተ ልማት እንደምታወቀው እኛ የትምህርት መረጃ መሳሪያ ብለን የምናነሳቸው ለትምህርት ጥራት መሻሻል ከፍተኛ ሚና ይጫወታሉ። ስለዚህ ይሄ ከፍተኛ ትኩረት ይሻል። ሁላችንም እንደምናውቀው በርሶ አነሳሽነት የትምህርት ለትውልድ ንቅናቄን መሰረት አድርጎ ከፍተኛ በቢሊዮን የሚቆጠር ንቅናቄ ተደርጓል። ይሄ የተጀመረው ጥሩ ጅምር ከማዕከል ጀምሮ እስከ ትምህርት ቤት በተጠናከረ ባልተቆራረጠ ሁኔታ እንዲቀጥል በእኛም በኩል የጎ ፐብሊክ ፈንድ ኤጁኬሽን የሚል ካምፔን ዓለም አቀፍ ካምፔን አለ። እሱን ጎን ለጎን እያስከነው ነው። ይሄ ተጠናክሮ እንዲቀጥል ለማንሳት ነው። የትምህርት ግብዓት ሲሟላ የአካል ጉዳተኞች ያው በጣም ትኩረት አለ። ሞዴል የሆኑ ትምህርት ቤቶች ተገንብተዋል። በተለይ አዲስ አበባ ላይ በቅርቡ ሲመረቅ አይተናል። ባለፈው እርሶም የመረቁት እና የብሬል እነሱን ታሳቢ ያደረገ ግንባታዎች አሁንም መሻሻያዎች ቢኖሩም ክፍተቶች አሉ። የምልክት ቋንቋ እነዚህን ከግንዛቤ ያስገባ እሱም ቢታይ ግብዓት ከማሟላት አኳያ ለማለት ነው። ከአትራፊ ድርጅቶች እና ኢንቨስተሮች በብዙ ሀገሮች እንደተለመደው ለትምህርት ፈንድ ያደርጋሉ፣ ይሰጣሉ። ኢንቨስተሮች እዚህ ሀገር ለትምህርት መክፈል አለባቸው። ታክስ ሊሆን ይችላል። የሆነ መመሪያ ጠንከር ያለ ነገር ቢወጣ ፍላጎት አለን። ምክንያቱም ፋይናንስ በጨመረ ቁጥር ጥራትን ለማሻሻል በጣም ጠቃሚ መሆኑን ሁሉም ስለሚገነዘብ ማለት ነው። ዘርፉን በቴክኖሎጂ መደገፍ ያው ጊዜው በጣም ቴክኖሎጂ ጋር ታይቷል። ትናንትም ጎብኝተናል የአንድ መሶብ አገልግሎት። እዛ ላይ አንድ ጥሩ ነገር ያየነው የቴክኖሎጂ ኮምፒውተር መክፈት የማይችሉ ታላላቅ ሰዎች በእድሜ የገፉ ሊኖሩ ይችላሉ። እነሱም ጭምር ለማስተናገድ ስርዓት የዘረጋ ነው። በነገራችን ላይ እሱ ጥሩ ነው። ግን ደግሞ ወደፊት እና አሁን ቴክኖሎጂ በጣም አስፈላጊ የሆነ የመጣ ስለሆነ መሰረተ ልማቱ ዝርጋታ በጣም ያስፈልጋል። መብራት በተለያዩ ገጠሪቱ አካባቢዎች ያው ህዳሴ ግድብ መብራት እየመጣ ነው። ሁሉም እያንዳንዱ ቤት ይገባል ብለን እናስባለን። ግን ደግሞ ዛሬ እንፈልጋለን ተማሪዎች እንዲያጠኑ፣ መምህራን አክሰሲብል እንዲሆን ኮምፒውተሮች፣ ታብሌቶች፣ ኢንተርኔት እነዚህ አክሰሰሪዎች ሁሉ በደንብ በትኩረት እንዲታይ ነው የተሰራ መሆኑን እንገነዘባለን። ግን በጣም አሁንም ትኩረት ይሻል። በመጨረሻ በዚህ ዘርፍ ማነሳው ከትምህርት ቤቶችም ግንባታና ማስፋፋት ጋር በተያያዘ ነው።
የትምህርት እድገትና ልማት ወሳኝነትን የሚመጥን በጀት እንዲመደብ ነው የምንፈልገው። በቀዳሚ እመቤት የተገነቡ 30 ሁለተኛ ደረጃ ትምህርት ቤቶች ቀላል አይደሉም። 30 ሺህ የመጀመሪያ ቅድመ መደበኛ ትምህርት ቤቶች ግንባታ፣ የአንደኛ ደረጃ እና ቅድመ መደበኛ ተማሪዎች ምገባ በጣም የሚያበረታቱ ጥሩ ነገሮች አሉ። እሱ እንዳለ ሆኖ አሁንም ግን በተለይ በገጠር አካባቢ የእንስሳትን ከብቶች ተከትለው የሚሄዱ ህፃናት አሉ። እነሱን ተደራሽ የሚያደርግ የትምህርት አቅርቦት አሁንም ትኩረት ተደርጎ ቢሰራበት ለማለት ፈልጋለሁ። ስለተሰጠኝ እድል ከልብ አመሰግናለሁ። ክቡር ጠቅላይ ሚኒስትር ሊያወያዩን ስለወደዱ ትውልድ ለመቅረጽ በሚወጡ በሚወርዱ መምህራን መላ መምህራን ስም ላመሰግኖ እወዳለሁ። ምስጋና ብታቀርቡልኝ ደስ ይለኛል። የምንወያየው በአንድ በኩል የጠፋን ስልጣኔና ትውልድ ያስገኛልና ተግታችሁ ተማሩ፣ በሌላ በኩል ደግሞ ስጡኝና የሀገራችንን ገጽታ በአንድ ምዕተ ዓመት ልለውጠው ስለተባለለት ትምህርት ነው። ስለዚህ ታላቅ ጉዳይ ያሉኝን ሐሳቦች በሁለት አንኳር ነጥቦች ላይ ተመርኩሼ ለማቅረብ እወዳለሁ። እንግዲህ የሙያ ከበረ የሚባለው በብዙ መንገድ ቢሆንም ቅሉ አንደኛው እና ዋነኛው ግን የሙያውን ፋይዳ በሚመጥን አግባብ በሀገር ደረጃ በደማቅ ሁኔታ ማክበር ነው። እንግዲህ መምህርነት ሁሉንም ሙያዎች የሚወልድ ከሆነ የሁሉም ሙያዎች አባት ከሆነ ከሁሉም ሙያዎች በላይ ደምቆ ክብር ሊያገኝ ይገባዋል ብለን እናምናለን። ሌሎችም ሙያዎች ክብር ማግኘት እንዳለባቸው ብናውቅም ቅሉ ስለዚህ ይህን በሀገር ደረጃ በብሔራዊ ደረጃ ከፍሎ የሚከበር ደማቅ ቀን ቢኖረው የሚል ነው። ወደ ሁለተኛው አንኳር ነጥቤ ሲሄድ የዋጋ ግሽበትንና የኑሮ ውድነትን ይመለከታል። እንግዲህ የዋጋ ግሽበትና የኑሮ ውድነቱ በአጠቃላይ የመንግስት ሰራተኛውን በአመዛኙ መምህራንን እጅግ በጣም እያንገላታ እንዳለ የአደባባይ ሀቅ ነው። ስለዚህ እዚህም ጋር ትኩረት ተሰጥቶ እንዲሰራ መምህራን እንፈልጋለን ማለት ነው። እዚሁ ጉዳይ ላይ ሳልወጣ የስራ ዕድል ፈጠራን የሚመለከት ነጥብም ልጨምር። እንግዲህ መምህራን ከታች ጀምረን የምናስተምራቸው ተማሪዎቻችን የስራ ዕድል እንዲያገኙ እንፈልጋለን። ሶስቱን የስራ ዕድል ለመፍጠር ደግሞ በተለይ የስራ ባህልን ለማሻሻልና በፕሮጀክቶች አፈጻጸም ላይ እየተደረገ ያለውን ጥረት ከፍ ለማድረግ የስራ ባህል ለውጥ እንቅስቃሴ ሀገራዊ ጉዳይ ማድረግ ተገቢ እንደሆነ እናምናለን። በዚህም ስራ ላይ መምህራን ሚናቸው ከፍተኛ ስለሆነ ታምኖ የስራው አካል እንዲሆኑ በተለይ የስነ ጽሕፈቱ አካል እንዲሆኑ ቢደረግ ለማለት ነው። በሌላ በኩል ፍትሃዊ የሀብት ክፍፍልን ማጠናከር አማራጭ የሌለው መፍትሄ እንደሆነም እናምናለን። ስለዚህ በሀገር ደረጃ ፍትሃዊ የሀብት ክፍፍል እንዲኖር በዛ የሀብት ክፍፍል ሂደትም መምህራን በስራቸው ልክ በተሰጣቸው ተልዕኮ ልክ እና በሚወጡት ኃላፊነት ልክ የሀብት ክፍፍሉ ተጠቃሚ እንዲሆኑ ማድረግ ቢቻል ነው። እዚሁ ጋር ሌላኛው ጉዳይ የጦርነት አዙሪትን በተመለከተ ነው። እንግዲህ ሀገራችን ኢትዮጵያ ከጦርነት አዙሪት እንድትወጣ ፍላጎቶችን ወይም ጥያቄዎችን በሰለጠነ መንገድ በፖለቲካዊ ውይይትና ድርድር መፍታት እንዳለብን ተደጋጋሚ ጥያቄዎች ይነሳሉ፣ እንሰማለን። በመገናኛ ብዙሃን እንሰማለን፣ እኛም እንናገራለን። ነገር ግን ጦርነቱ ላይ